ሰላም ውድና የተወደዳችሁ የአደይ ድራማ ተከታታዮች ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ቪዲዮውን ስትጀምሩ ላይክ እና ሰብስክራይብ ማድረግ አትርሱ። በአደይ ድራማ እንግዲህ ደብና አደይ በጣም ትልቅ ችግር ውስጥ ገብተዋል ማለት ነው። አደይ አሁን ፍቅር የምታስብበት ጊዜ አይደለም ያለችው። ሁለተኛ ደግሞ ደብ እየተረዳት አይደለም ማለት ነው። ምክንያቱም እሱ የራሱን ስሜትና የራሱን ሀሳብ የራሱን ጭንቀት እየተወጣ ነው ያለው ማለት ነው። እና ደብ ደግሞ ለአደይ ልታስብላት ግድ ይልሃል ማለት ነው። ምክንያቱም ምንድነው ቤተሰብ አደይ ብዙ ችግሮች አሉባት። ያነዛ ችግሮች ደግሞ እስከምታልፍ ድረስ ደብ ከጎኗ ሆኖ ሊያጽናናት ሊያበረታታት ይገባል ማለት ነው። ሰው ቤቱ ናን ያንተን አፈቅርሃለሁ ለማለት ይከብዳታል ማለት ነው። መጀመሪያ ከሰው ቤት ወጥታ ወይም ደግሞ ያለባትን አደራ እስከምታስረክብ ነው። እና በአደይ ላይ የተደረገባት ያለው ነገር ሁሉ በጣም ከልክ በዛ። አደይ ደግሞ እንደ በፊቱ ትንሽ ቆፍጠን ብለሽ ነበርና ቆፍጠን ማለት አለብሽ አደይ ማለት ነው። ልክ እንደ ሊሊ ክብርሽን ልታስጠብቂ። ሰራተኛ ማለት ሁሉም ነገር እየመጣ ሁሉም ነገር ሊወጡብሽ ሁሉም ነገር ሊያደርጉሽ የሚችሉ ሰው አይደለምና ምን ልነው ያሰብኩት ቤተሰብ ማለት ነው። አደይ ባለፈ ቆፍጠን ብላ ራሷን አስከብራ ነበርና አሁንም ልክሽን አሳያቸው ማለት ነው። ምን አይነት ሴትና ምን አይነት ሰራተኛ እንደሆንሽ በደንብ አሳውቂያቸው ማለት ነው። በተለይ ሊዲያና ፍቅር ተብዬ እነዚህ ሁለቱ አቃጥለው ሊደፉሽ ነው ማለት ነው። እና ምንድነው እሱ እንደ ባለፈው ኮስተር በይ ማለት ነው። እሺ እሺ እያልሽ አንገትሽን ከደፋሽማ በቃ ባናትሽ ላይ ነው የሚወጡት ማለት ነው። እና ሊዲያና ፍቅርን ደግሞ እንደ ባለፈው ፊትሽን እና ደግሞ ማን እንደሆንሽ አሳውያቸው ማለት ነው። ሁሌ አንገት መድፋት የለም ማለት ነው። እና ደብ ደግሞ ተረዳት፣ በቃ እስከምታስብበት ተረዳት። አሁን አቅርበህላት የፍቅር ጥያቄ አሁን እንዴት ልትቀበል ትችላለች? በጣም ነው የምታሳዝነው ማለት ነው። እና ካላንተ ማን አላት? አንተ ካልተረዳትና ካላሰብክላት አደይ በአሁን ሰዓት ላይ ማን ሊረዳት ይችላል ማለት ነው። አደይ ደግሞ ስጋቷ ሁለት ነው ማለት ነው። ምክንያቱም ባርኮት ባለፈ አፈቅርሻለሁኝ ወድሻለሁ ብሎ ከነገራት በኋላ የኔ ሚላሴ ስትመጣ ጥሏት ሄዴ ማለት ነው። እና አደይ ደግሞ በዛ ልቧ ተሰብሯል ማለት ነው። ምክንያቱም ደብም እንደ ባርኮት ያደርገኛል ብላ ስለምታስብ ይሄ ነው የመጣላት ሀሳቡ ማለት ነው። አደይ ትክክል ናት ማለት ነው። ምክንያቱም ትናንትና ወድሻለሁ አፈቅርሻለሁኝ አንቺ ነሽ ተብላይ ተነግራ እንደገና ደግሞ ሌላ ሴት ሲመጣ ትቷት እየሄደ ታዲያ አሁንስ ምን ዋስትና አላት? እና ለዛ ነው በቃ አደይን በደንብ ተንከባከባት ደም ማለት ነው። ይበልጥ እዛ ቤት ላይ ታስፈልጋታለ። ከጎኗ ልትቆም ግድ ይልሃል። የራሴ ዘመድ የምትለው ራሱ በብር ተገዝቶ እሷን እያጠቃት ነው የሚገኘው ማለት ነው። እና በአሁን ሰዓት ላይ ከዘመድ ባዳ ይሻላል ማለት ነው። እና አንተ የኔ የምትላት ከሆነ የእውነት እያፈቀርካት ከሆነ ደብ አደይን ልትረዳት ግድ ይልሃል። አደይን በደንብ አድርገህ ትሪት አድርጋት፣ በደንብ ተንከባከባት። የዛኔ ፈልጋ ሳይሆን ተገዳ ሳይሆን ፈልጋ በቃ ወዳና ፈልጋ ላንተ የምትሆንህን ሴት ማን እንደሆነ አደይ በተግባር ታሳይሃለች ማለት ነው። እና ደብ ተረጋጋ ማለት ነው። ለሁሉም ጊዜ አለው። እና በነገራችን ላይ አደይ ልክ እንደ ሊሊ ጀግና መሆን አለብሽ። በቃ ማን እንደሆንሽ አሳያቸው ማለት ነው። ሁሉም ይፈሩሻል፣ ይንቀጠቀጡልሻል ማለት ነው። ያ ነገር ስለሆነ ግዴታ እንድታሳያቸው በቃ ማሳየት አለብሽ። አንቺ ምንድነው እንደ ባለፈው ጀግና ሆነሽ ስታሳያቸው ሁሉም ፈርተውሽ ነበረ ማለት ነው። የባርኮት ፍቅረኛ ነኝ ብለሽ ያልሻቸው ጊዜ ማለት ነው። እና ራስሽን በራስሽ ጊዜ ነውና ቆፍጠን በይ አደይ። እውነት አታዝጊን። በቃ ቆፍጣና መሆን አለብሽ ማለት ነው። እና ቤተሰብ ምንድነው ናኦል ደግሞ አሁን አደይን ሊያጠምዳት ይፈልጋል ማለት ነው። ፍቅር ናኦል ያመጣችው ፍቅር አደይን እንትን እንዲላትና ከዚህ ቤት እንድትባረር ነው ያመጣችው ማለት ነው። ፍቅር እንዲሁም ደግሞ የፍቅር ሴራ አልተሳካላትም ማለት ነው። አደይን ሊተነኩሳት ሲገባ ናኦል እንግዲህ ደብ ደርሶበታል። ደብ ደግሞ ጉረሮውን አንቆ ይዞት መጥቷል ማለት ነው ወደ ሳሎን ቤት። ናኦል የምትባል ልጅ ባይኒ ማየት እዚህ ቤት ልትቀመጥ አልፈልግም እያለ በቁጣ እየተናገረ ይገኛል ደብ ማለት ነው። በዚህ ሁኔታ እያለ እንግዲህ ናኦልን ባርኮት እንቃረገው ማለት ነው።
ከዚህ ቤት ውጣ ምናምን ብሎ ናኦልን ይዞታል ማለት ነው ባርኮት ደግሞ የናኦል መልስ በጣም አስደንግጦታል ማለት ነው። በዚህ በጨለማ እኔ ወዴት ነው የሚሄደው እያለ ነበርና ይገርማል። ከዛ ባርኮትና ናኦል እንደተናነቁ ደግሞ እኔ በዚህ በጨለማ አልሄድም ሲል ደብ ደግሞ ምን ይላል መሰላችሁ? እናንተ ሴት አይደለህ ወንድ ነህ፣ በዚህ በጨለማ ምን በጨለማ ስላለህ ማን ብሎ በቃ በጣም ውድ ይዞበታል ደብ ማለት ነው። ወንድ አይደለ እንዴ ሴት አይደለ ብሎ በቃ ከዛ ቤት አባሮታል ማለት ነው። እንደተባረረም ያው የአዴ ዘመዶችና ኪንጎና ዳይመንድ ያው በዛ በጨለማ ሰርቀውታል ስልኩን ማለት ነው። እንደ አጋጣሚ ሆኖ ደግሞ ልጁ በጣም ናኦል በጣም ብልጥ ነው። እናቴ ሄደዋል ሰርቀውኝ፣ እንደውም እሱም ሄድ ስላሉት የሄደ መስሎት ኪንግን ይዞ ጥርሱን መቶታል ማለት ነው። የዛኔ ማታ ያለው ነገር ይህ ነው ቤተሰብ። አሁንም ቢሆን አደይ ራስሽን አስከብሪ። ዳይመንድና ኪንጉ እንኳን ላንቺ የሚያስቡ ይመስላሉ፣ ግን ያው ያሰቡልሽ አይደለም ማለት ነው። ራስሽን በራስሽ ነጻ ማውጣት አለብሽ ማለት ነው። በቃ ኮስታራ ሁኚ እንደባለፈው ማለት ነው። ከዛ ማንም ይፈራሻል ማለት ነው። እና ለሁሉም ጊዜ ያለው ብቻ ባንቺ ቦታ ሆነ መፍረድ አንችልም። ሰው ቤቱ ነው ሁሉ ነገር ተጨምሮበት በጣም ከባድ ነው ጋይስ ማለት ነው። እና እኔ እኮ ናኦል የሚባል ግለሰብ ነው የሚያስቀኝ። እና ለምለም ቀጥይበት፣ ይመችሽ። እውነት በጣም ምችት ብለሽኛል። በጣም ይመችሽ ነው የምለው። ምንድነው ናኦል በተኛችበት መጥቶ ነበርና እንትን ሊላ ትፈልጎ ነበርና ከዛ ናቅምስ ጥፊ ብላ እናቴ ለምለም ማትበገረዋ ማለት ነው የእጇን አሻራ አስቀምጣበታለች ቤተሰብ ማለት ነው። ቤተሰብ በሚቀጥለው ቪዲዮ እስከምንገናኝ መልካም ቆዩ ባይ